ስለም ትድናለህ። አላህ በጀነትም ይሰጣል። እነዛ ፍራፍሬዎች ሁሉ ትበላለህ። ሴቶቹንም ታገኛለህ። 72 ሴቶች፣ የፈለግከው አይነት ሴቶች። እስልምናን ተቀበል። ትክክለኛው እምነት እስልምና ነው። አንገቱ ረጅም ነው። አንገቱ እንደዚህ ረጅም ነው። ምን ብሏል ነብይህ? ትልልቅ ፍራፍሬዎችን ትበላላችሁ በገነት ውስጥ ሰላም አለ። በእርግጥ እስልምና እውቀት ስላልሆነ ሜታድ ሰለምን እንጂ አመና ትበሉ እንዳለው እምነት አይደለም እስልምና። ዝም ብለህ ምሰልመህ እንትን የምትለው ነው፣ ድንቁርና ስለሆነ ማለት ነው። ትልልቅ ፍራፍሬ ለመብላት እኔ እስልምና ውስጥ መግባት አይደለም የሚጠበቅብኝ፣ ኢት ፍሩት ነው መሄድ የሚጠበቅብኝ። ወንድማችን ኢት ፍሩት ከሄድኩኝ አቮካዶውን፣ ፍራፍሬውን የፈለግኩትን በ50 ብር ገዝቼ ይመለሳለሁኝ። አንተንም ገዛላለሁኝ። የፍራፍሬ ችግር ካለብህ እገዛላለሁ። እንደ አስፈላጊነቱ ደግሞ ችምባዚና ጦጣዎች ጋር ብትል ችምባዚና ጦጣዎች ጋር ብትል በየጫካ ውስጥ ብዙ አታክልትና ጫካ ውስጥ ብትል ብዙ ፍራፍሬ ታገኛለህ። ምክንያቱም ቆይ አዳምጥ። በቀራ 25ኛው ላይ በገነት ውስጥ አንተ ራስህ ይሄ ቅድም የበላነው ፍራፍሬ ነው ሰለቸን ይላል። ስለ ጀነት አዳምጥ። ሱራ 43:71 ላይ በትልቅ እየሳህን ትበላለህ፣ ትልቅ እየሳህን ትበላለህ፣ በትልቅ ኩባያ ትጠጣለህ ብትባልም ሱራ 2:25 ላይ ደግሞ ያ የበሉት የሚበሉት እዛ ይማረሩና ቅድም የበላነው ነው አስጠላን ይሄ ፍራፍሬ ይላሉ። ሌላ ጥያቄ አለ? ቻሌንጅ ስለ ጀነት ስማኝ፣ አንድ ነገር ልንገርሽ። ይኸውልሽ ስለ ጀነት ለጃሂሎች ለደደቦች አትናገሩ ይላሉ ዑለማዎች። ተረት ይመስላችኋል እንዳንተ ማለት ነው። ነብዩ እኮ መጨረሻ ስለ ጀነት አወሩና አይን አይቶት ጆሮ ሰምቶት አይምሮ አስቦት የማያውቀውን ነገር አላህ ለባሪያዎቹ አዘጋጅቷል አሉ። አንተ አልገባህም። አሁን ይሄ ፍራፍሬ ስትባል እዚህ አቮካዶ ታመጣል፣ ወተት ስትባል ሌላም ወተት ይመስልሃል። ደደብ እኮ ስለሆንክ ነው ብራዘር። አልገባህም። እስልምና ባህር ነው ምን አልገባህም። እስልምና ባህር ነው፣ ብዝቀው አያልቅም። ባህሩ ስትገባ ብዙ አይነት ነገር ተፈጥሮ ታገኛለህ። ገብቷል? ዳይመንድ ታገኛለህ፣ አልማዞች ታገኛለህ፣ ብዙ ነገር ታገኛለህ ባህሩ ስትገባ ማለት። እስልምናም እንደዛ ነው። ግባና በደንብ ሰርች አድርግ። እስልምና ምንድን ነው በልስ። ያለ ምክንያት እኮ ቁንጫ መግደልን እኮ የሚከለክል እምነት እኮ ነው። ቁንጫን ራሱ መግደል አትችልም። የተፈጠረችበት ዓላማ አላት ቁንጫ። ያንተን ቆረቆንዳ ትበላለህና ሳይንቲስቶች ደርሰውበታል። ማይፈለገውን ደም ነው የምትመጣው ቁንጫ። እስልምና ትክክለኛ ሙስሊም ምን ታርክ ቁንጫ መግደል አይቻልም ማለት እውነት ነው። ቅማልም መግደል አይቻልም። እንዴት አድርጋ ቁንጫና ቅማል መግደል አይቻልም። በቀራ 193 እስከ 95 ይመስለኛል። ለቅማልና ለቁንጫ አዳምጣ ተቀበል። ለቁንጫና ለቅማል በገረዱላት ነው ያለው ነብዬ። ስለዚህ በግና ግመል እያረድክላት ለቁንጫና ለግመል አርባቸው፣ ከዛም ተቀለባቸው ተበለክ። ምክንያቱም ሙዜፋ እንትን ጥዶ ማሰሮ ጥዶ ሳት ሲያነድ ቅማሉ ከፊቱ ላይ እየተንጠባጠበ እሳት ውስጥ ጠብ ይል ነበር። ጠብ ሲል ጧ ይል ነበር እንደ በቆሎ እሸት። ስለዚህ አንተም እንደ በቆሎ እሸት ቁንጫና ቅማልን መግደል ከደበረ ቀልበህ መቀለብ ትችላለህ፣ እነሱን ማለት ነው። ኦኬ አንገልም እንስሳት ላልከው ለምሳሌ ሊዘርድ ወይንም ደግሞ እቺ እንሸላሊት ነገርን እሷን በአንድ ስትሮክ ወይም በአንድ ወርውሮ የመታ 100 ሽልማት አለው። በሁለተኛ የመታ 87 አካባቢ ሽልማት አለው። ሶስተኛ እንደዛ እያለ ይቀንሳል። በዚህም ገነት ትገባለህ። ሶስተኛ ውሻ በመግደል ቆይ ልጨርስ ትመልሳለህ። ውሾችን ግደሉ ብሎ ያዘዘ ነብይህ መሰለኝ። ሌላ ልጨምርልህ። የካይበር ጦርነት ላይ አውድሟቸዋል። አዳምጥ። ሌላኛ ገነትን አነሳህና ነብያችን ተናግረው አዳምጥ፣ ምላሽ ተቀበል። በገነት ተናገረና መጨረሻ ላይ ምን አላልክ? አይን ያላያት ጆሮም ያልሰማት በሰው ልቦና ያልታሰበች ፈጣሪ ወዳጆቹ ያዘጋጃት ብሎ ዘጋልክ። ለብይህ ጆሮ ነው ቅድም ያልኩ። ለዚህ ነው ጆሮ ጠቢ ስለሆነ ነው እንጂ ይሄንን የተናገረው ነብይ ሳይሆን አስቀድሞ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እግዚአብሔር ለወዳጆቹ ያዘጋጃት በአይን ያልታየች በጆሮም ያልተሰማች በሰው ልቦናም ያልታሰበች
ብሎ የተናገራትን መሐመድ እችን ቀበል ላደረገና እያንዳንዱን ነግሮ ከጨረሰ በኋላ ነግሮ ከጨረሰ በኋላ ይሄንን ተናገረ። ኮራጅ ነው ምንል ለዚህ ነው። ሌባ ነው ምንል ለዚህ ነው። ሰርቆ ነው ምንል ለዚህ ነው። ነብዩ መሐመድ ቆይ አዳም ተቀበል። ስለዚህ ስለኮረጀ ነው አይችሉም። ነብዩ መሐመድ ማለት ነው ማንበብም መጻፍም አይችሉም። አንተ ድንጋይ ራስ ቀበል ያረገናት ያለሻ ችግር የለውም። ቡሃሪ 65ን ክፈትልኝ ቃል ቡሃሪ 65ን አንዴ ክፈትልኝ። ቆይ አዳምጥ ፕሊስ ተረጋጋ። ተረጋጋ። ቆይ ተረጋጋ። አዳምጥ ስትል ነበር ገብቷል። እንትኗ መታሳቱን አነደደችው ሸላሊቷ። ከዛ በኋላ ነው የገደላት። ቡሃሪ 65 ከዛ ገደሏት። አሽቋለጥ ነበር የዛን ሰዓት እሷ ገብቷል። ለዛ ነው ለዛ እሷን በመግደል አንተ ገነት ትገባለህ። ኤኒዌይስ ነብያችን አልኮረጁም ማለት ምን ማለት